ዛሬ ደግሞ ተወልጄ ያደኩበትን አገር ሰሜን ሸዋ ሚዳ ወረዳ ነው ማሳያችሁ። አይረን እንውረድ እንውረድ ወይ መንገድ አረኛ ጋር ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችኋለሁ? እኔ እግዚአብሔር ይመስገን። ዛሬ ደግሞ ተወልጄ ያደኩበትን አገር ሰሜን ሸዋ ሚዳ ወረዳ ነው ማሳያችሁ እና ሚዳ ማለት ይህንን ይመስላል። እዩ እንግዲህ ምን እንደሚመስል ማለት ነው። በጣም በነገራችን ላይ የኛ ሀገር በጣም በጥበብ የተሞላች ዙሪያዋን ቆይ ያሳያችኋለሁ። ገደሉን ዙሪያዋን በገደል ተከባ ይቺ በዚህ ጋር የምትዋት ብቻ ለመንገድ ቁርጥ ተደርጋ በዛች ጋር ብቻ ነው ወደዚህ መግባት የምትችሉት ማለት ነው። ዙሪያዋን እንደዚህ ገደል ነች። ዙሪያዋን ገደል ሆና በዛች ላይ ብቻ ነው መግባት የሚቻለው ማለት ነውና የፈጣሪ ጥበቡ እንደዚህ ኩችም አድርጎ ነው የሰራት። ቤተክርስቲያናችን ደግሞ ወደ ላይ ተራራ ላይ ነው ያለችው። ዛሬ የተወለድኩበትን አገር ነው ማሳያችሁ። በነገራችን ላይ ተወልጄ ያደኩበት ሀገር ውሃ የለም። የውሃ ችግር በጣም አለ። ግን እኔ ከሄድኩ በኋላ ሁሉ ነገር ተቀይሯል። እንደዚህ ልማቱ በጣም ለምቷል። ቤቱ ግን እንደ ሰፈራ ነው አሰፋፈሩ። ይኸውላችሁ አሰፋፈሩ ቤቱ ማለት ነው። ውስጥ በቃ አንድ ስፍር ያለ ነው። አንድ ቦታ እዛ አንድ ቤት እንደዛ አንድ ቤት አይደለም። ልክ እንደ አዲስ አበባ ስፍር ያለ ነው ቤቱና ይሄንን ይመስላል እላችኋለሁ። ተወልጄ ያደኩበት ሀገር እዛ ወደ ላይ ትታው ደግሞ ያጎራ ያለበት ሀገር ሚዳ መራኛ የሚባለው ሀገር ያ ሚዳ መራኛ ነው። ወደዛ ደግሞ ወደዛ የሚታየው ጎራ ደግሞ ሚዳ እንትን ነው ሬማ የሚባለው ሀገር ነው። ወረሞ ሬማ የሚባለው ሀገር ነው ማለት ነው። እና የኛ ሀገር ይህችን ትመስላለች። በጣም የምታምር ዝንጥ ያለች ከተማ መሆን የምችል ሀገር ነች በነገራችን ላይ ማለት ነው። ምክንያቱም በራሳችን ድረስ መኪና መግባት ይችላል። ያው ከተማ አይደለም ግን በራሳችን ድረስ መኪና መግባት ይችላል። እንዳያችሁት ያቺ የአስፋልቷ መንገድ ቀጥታ እኛ በራሳችን ድረስ ትጥላለች ማለት ነው። ግን የፈጣሪ ጥበቡ አሰራሩ ዙሪያውን ክብ ገደል አድርጎ መሀል ላይ ብቻ ነው ይቺ አገር ብቻ ነች መሀል ላይ ያለችው ማለት ነው። ዙሪያው እንደዚህ ብዙሩ ገደል ነው፣ መግቢያ መውጫ የለውም። እና ግን መውጣት የሚቻለው በዚች በቀጭኗ መንገድ ላይ የምታዋት ይቺ መንገዷ ብቻ ነች መውጫ ያለችው። እና እዛ ሀገር ነው ተወልጄ ያደኩት ማለት ነው። ያው እዚች ሀገር ስሟ የገጠር ስሟ ደንጎሬ ትባላለች። ደንጎሬ ተወልጄ ያደኩበት ሀገር ይሄን ይመስላል ማለት ነው። በተረፈ አንዳንድ ውሃ መቅዳችንን ገደሉ ምን ያክል አስፈሪ እንደሆነ መውጫ መውረጃችንን አሳያችኋለሁ ማለት ነው። የኔ ቤተሰቦች ቪዲዮውን እስከመጨረሻ እያያችሁ ተከታተሉኝ። በጣም አሪፍ እውነት ሪል የሆነ ላይፍ ነው ማሳያችሁ። የገጠር ላይፍ እንዴት እንደሆነ ሁሉ ነገር አሳያችኋለሁ ማለት ነው ቤተሰቦቼ። እናም ሌላው ሁሉ ነገር እቀርጽላችኋለሁኝ። ግን በጣም ደስ ይላል። እውነት ነው የምላችሁ። እንዳለ ውስጡ ጫካ ነው። ሙቀት ቀንሷል። በጣም ሙቀት ነበረ በፊት። አሁን ግን በጣም እንትን ስላለሙት አሁን ቀንሷል ማለት ነው። ቤተሰቦቼ እንግዲህ እኔ ተወልጄ ያደኩበት ሀገር ይሄንን ይመስላል። በጣም ፈርቻለሁ። ምክንያቱም ተላይዋ ላይ ያለው በጣም ገደል ነው እና ይሄን ይመስላል ገደሉ። አሁን ዞር አድርጌ ገደሉን ማሳያችሁ ይሆናል። እንጨት ሰብረው እንዴት እንደሚወጡ አሁን አሳያችኋለሁ። እኔ ቆይ ጠጋ በይ። እኔ ፈርቻለሁ ቤተሰቦቼ። ይኸው እንዴት በዚህ ገደል ላይ እንዴት እንጨት ይዘው እንደሚሄዱ ይኸው። ፈጣሪ ሆይ ፈጣሪ በስማም ያቸው ልጆቹ እንጨት ይዘው እንዴት እንደሚመጡ ማለት ነው። በዚህ ገደል ላይ ይኸው ገደል የሚያክለው ቆይታታችሁ ወርጄ አሳያችኋለሁ ማለት ነው። አቤት በስማም እኔ ለቆምኩበት በጣም ፈርቻለሁ። ነገር ግን ይኸውላችሁ እንጨት በዚህ በመሰለ ገደል ላይ እንጨት ይዘው እንዴት እንደሚመጡ ማለት ነው። በስመ አብ መንፈስ ቅዱስ በስመ አብ ይኸውላችሁ በስመ አብ። እኔስ ይሄንን ገደል ድሮ ልጅ ሆኜ ነው የምወርደው። አሁን ግን እችላለሁ አልችልም አላውቅም። በስመ አብ መንፈስ ቅዱስ ለመሄድ ራሱ በጣም ይኸውላችሁ የኛ ሀገር ቅርጽ አላት አላልኳችሁም? የኛ ሀገር በጣም ቅርጽ አላት። የት ዙሪያውን ይሄንን በመሰለ ገደል ላይ ተከባ ነው ያለችውና
እና በአንድ በኩል ብቻ ነው መውጫ ያላት ማለት ነውና ተታያችሁ ደግሞ ይሄው በረሃው አሁን አስፍቸው ነው ያቀረብኩት። ታጠበው ደግሞ ይህንን ይመስላል። አቤት በስመ አብ ወወልድ ወመንፈስ ቅዱስ። በጣም ሩቅ ነው የዛ ሀገር ሰው ምን ያክል ጠንካራ እንደሆነ እግዚአብሔር ነው የምላችሁ። ገደሉ ዙሪያውን ገደል ነው። በዚህ አካባቢ ነው እንጨት ሰብረው ውሃ ውድ ነው እና ይኸውላችሁ እንጨት ሰብረው ይሄን ገደሉን ትወጡ እዚህ ላይ ነው ተወልጄ ያደግኩት ማለት ነውና አቤት በስመ አብ ወወልድ ወመንፈስ ቅዱስ። እሺ እኔ አሁን ገደሉን ወርደዋለሁ አልወርደውም? ልጅ ሆኜ ነው አልኳችሁ እዚህ አካባቢ እንትን ያልኩት የወረድኩት ገደሉን። አሁን ገደሉን ወርደዋለሁ አልወርደውም የሚለው አላውቅም። እሺ ልሞክር፣ አብረን እንሁን። እንውረድ ግማሾቻችሁ ሂዱ ቅደሙኝ፣ እኔ ቅደሙ ና ቅደም አንተ ቅደም። ቤተሰብ ከዚህ በፊት እዚህ ገደል ላይ ማለት ነው ወድቄ ልሞት ነበረ እና አሁን ግን ገደሉ ተስተካክሏል። እግዚአብሔር ይመስገን አሪፍ ነው አሁን እና ልጆቹ እንዴት በቃ እንደማያስቸግራቸው እንደሚሮጡ ነው ግን አስቸግሮኝ ቤተሰብ እንግዲህ ገደሉ ያው በዚህ ገደል ላይ ነው የሚወጣው ሰው ማለት ነው። ያው ውሃ እየያዙ አሁንማ በጣም ተስተካክሏል ማለት ነው። ድሮ በጣም ነበር የሚያስፈራው። አሁን ተመስገን። አዎ ድሮ በጣም ነበር የሚያስጠላው። አሁን ግን እግዚአብሔር ይመስገን በጣም ተስተካክሏል። አዎ ይሄንን ቆፋፍረው ምናምን በጣም እንትን አሉን አስተካከሉት። በፊት እዚህ በጣም ነበር ለማውጣት የሚያስቸግረው ማለት ነው። እና ይኸው በስመ አብ ይኸው እንዴት እንደሚያስቸግር መንገዱ ማለት ነው። እና ይኸው ዙሪያውን ገደል ዙሪያውን በቃ እንደዚህ ብትሄዱ ቆይ ዝቅ ብዬ ገደሉን ላሳያችሁ ማለት ነው። በረሃው ደግሞ ይኸውላችሁ በረሃው የኛ ሀገር ታች ይሄ ወንዙ የሚታያችሁ ወንዝ ማለት ነው። እዛ ድረስ ነው የምንሄደው የነበረው። በዚህ ደግሞ ወደ ታች መጨረሻ ድረስ ነው ሄደን አረማርመን ውሃ ቀርተን አረማርመን እንደገና ደግሞ ጤፍ ትወቃ እንትን ብለን ሁሉ ነገር ሰርተን የምንመጣው እና ገደሉ ይኸው ገደሉ የሚያክለው በስመ አብ እንደውም ስልኩን ስላሰፋሁት እንትን ብሏል ትንሽ ያስመስሎታል። ገደሉ ስንት ሜትር ይሆናል መሰላችሁ? በጣም ረጅም ነው። ዙሪያውን ብትሄዱ እንደዚህ ገደሉ በጣም ዙሪያውን ብትሄዱ የኛ ሀገር ግን በጥበብ የተሰራች ነች ትላችሁ በምክንያት ነው። ምክንያቱም ዙሪያዋን እንደዚህ በገደል ታጅባ በግማሽ መንገድ ላይ ነው ያለችው ማለት ነው። ማለት ግማሽ መሃል ላይ ነው። አሁን ይችን ገደል እንዴት አባቴ እንደምወጣት ነው ማየት። አቤት በስመ አብ እና ብቻ ዙሪያውን ባሳያችሁ ደስ ባለኝ። ግን ዙሪያውን ለመዘር ቢያንስ አንድ ቀን ሙሉ ያውለኛል ማለት ነው። ምክንያቱም የኛ ሀገር ዙሪያውን እንደዚህ በገደል ታጥሮ ስለሆነ ያለው በፊተኛው ቪዲዮ ላይ ቀረጽኩት ላይ አለ ማለት ነው። እንዴት ታጥራ በአንድ በኩል ብቻ የመኪና መውረጃ እንዳለው ነው። እርሻችን ደግሞ ወደ ታች የመጨረሻ እንደዚህ ነው ሀገሩ ማለት ነውና
ይሄን ይመስላላችኋለሁ። እስያችን ገደላውን ወጣታለሁ አልወጣትም የሚለውን አብረን እናያለን። በጣም ይደክማል። ሰው ተዝታ ሸላሽቶ ውሃም የለም ሁሉ ነገርን ስልችት ብሎት በቃ በረሃው ገብቷል ማለት ነው ሰው እና እየወጣሁ ነው እላችኋለሁ። አቤት በስመ አብ ታውቃላችሁ። በዚህ ጋር ሰው ዳለጥ አድርጎት ተወደቀ በቃ በጣም ዲቁስቁስ ነው የሚለው። ብዙ ሰው እዚህ ላይ ሞቷል ማለት ነው። ይሄን ይመስላል የኔ ሀገር እና እኔ ለራሴ ልቤ ፍስሳለ እግዚአብሔር ያጥነው ሰው በዚህ ላይ አህያ ግን ትንሽ ከብዳ መጨረሻ ደርሻለሁ ማለት ነው። ወይ መንገዱ አበኛ ጋር ደርሻለሁ እና ይሄ የአንዱ አጎቴ ቤት ነው ማለት ነው። አዙሪ የአንዱ አጎቴ ቤት ነው። ዞር አድርጊ ደግሞ ወደዛ ደግሞ ፊት ለፊቱ ላይ የምታዩትም የአጎቴ ቤት ነው። ወደዚህ ደግሞ እዚህም ደግሞ የሚኖረው የአባቴ ወንድም ቤት ነው ማለት ነው። እና ኑ ደግሞ የኛን ቤት ያሳያል። እዚህ ጋር ደግሞ የአባቴ ወንድም ቤት ነው። እዛ ጋር ደግሞ እንደምታዩት የኛ ቤት ነው። ወደዚህ ደግሞ ዞር ትችሉ የአባቴ እህት ቤት ነው። ምን አለፋችሁ እኛ በቃ አካባቢው ሲኖር አንድን አካባቢ ሰፍሮ የአባት ወንድም አክስት አጎት አንድ አካባቢ ነው የሚሰፍሩት ማለት ነው እዚህ ሀገርና ያው ይሄ ደግሞ የአጎቴ ማሳ እዛችን ደግሞ የኛ ማሳ እዚህም የአጎቴ ማሳ ወዳም ደግሞ የአጎቴ ማሳ ነው። እንደዚህ ክብ ነው የምንኖረው ማለት ነው። እዛ አንድ አይደለም እዚህ ሀገር የምንኖረው በአንድ አካባቢ አንድ ዘር በአንድ አካባቢ አንድ ዘር በአንድ አካባቢ አንድ ዘር የምንኖረውና ደስ ይላል። ለችግርም ይደራረሳሉ። አሪፍ ነው። እንግዲህ ተወልጄ ያደኩባት ሰፈርም ይቺ ነች። እግዚአብሔር ይመስገን ጽድት ያለች ደስ የምትል ሀገር ነች። ውሃ ችግር አለባት። ውሃ በጣም ችግር አለ እና ደግሞ መንገዱም ሩቅ ነው። ሌላ እንደዚህ ደስ ይላላችኋለሁ። ይሄ ደግሞ የእናትና አባቶቼ ጓሯቸው ነው ማለት ነው። እዚህ ጋር ቤታቸው ተኋላ ያለው የእህል ማስቀመጫ ጎተራ ነው። ይሄ ትርፉ እየተሰራው ማለት ነው። ጓሯቸው ደግሞ ይሄን ይመስላል። በጣም ያምራል። በፊት እንደዚህ በነገራችን ላይ አረንጓዴ አልነበረም እንዳለ ግቢው እንትኑ ማለት ነው። አካባቢው እጥረት ስላለ አሁን ግን እግዚአብሔር ይመስገን ሰው ልማት አድርጓል። ሙቀት በጣም ስላለ ቆላ ነገር ስለሆነ እና እንደዚህ ሆኗል እላችኋለሁ። ይኸው ደግሞ ተወፊት ደግሞ ያለችው ማር ቤታቸው። በነገራችን ላይ ቤታችን ገና አዲስ ነው የተሰራው። አሁን በዚህ ወር ውስጥ ነው የተሰራው። ዝም ብሎ ለጠፍ ነው የተደረገው ማለት ነው። ምክንያቱም ገና ልሾ ይገባል። የሲስተር ልጅ ይሄን ይመስላል። ቆንጆዬ ልጅ አላት የሲስተር የታላቄ ልጅ ማለት ነውና እዛ ጋር ኩሽና አለ። ይሄ ትልቁ ቤታችን አሁን ገና ከተሰራ አንድ ወር ምናምን የሆነው ዝም ብሎ ለጠፍ ነው የተደረገው። ገና ምድሩ ልሾ አልሆነም። ዙሪያውን ራሱ በሲሚንቶ ገና መታሰር አለበት እና ሳካ ሲስተር ልጆቿን ልብስ እያጣጠበች ነው ማለት ነው። ወደዛ አያችሁ ምን ያክል ቦታ ስፋት እንዳለን። ይህ አዲስ አበባ ቢሆን ትላላችሁ ምን ይደረጋል።